የእናት ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አያ አንድ ነጋዴ አሉ ሰሉ አለ ነብይ አላሁ ሰለ ወሰለም አለ ከስር ያለቅም አለ በሐያቴ ነው የሻም ነጋዴ ነው በሐያቴ ከስር ያለቅም ወላጅ አክበር እምላችሁ ያው ነጋዴዎች ዱንያ አኺራ እንዲስተካከል ወላጅ አክበር የነሱን ዱዓ ተቀበል ከስር ያለቅም ይላል የገባሁበት ስራ ጓደኞቹ ይሄማ ሙስታሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም የገባሁበት ስራ ታተርፋለሁ እንጂ አልከስርም ማለት እንዴት አሉ በስ كده مرحبا نتحداك አሉ ቻሌንጅ ነው አሉ አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት ኢራቅ የቴምር ሀገር ነው ይስቁባል ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ ከዛ ወደ ውጭ ይሄዳል ከውጭ አይመጣም ወደ እነሱ እዛ ሄደህ ሽጠህ ቴምር ከተረፍ ካሉት እናምናለን ያሉት በዚህ ነገር የወላጅ የት እንደሚያደርስ ልነግርህ ነው መርሐባ ብሎ ጭኖ ሄዳሉ ኢራቅ ሲደርስ ሰዎችን ያያቸዋል እንዲህ ወደ ሆነ ቦታ እንዲህ ወደ ጫካ ሲገቡ ኢላ አይና አላቸው ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ የአንገቷ ድሮ በግመል በፈረስ የሚሄደው ንጉሱ አይሮፕላን የለም አይደል የአንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል እሷ ማዝናለች ያገኘልኝ ሰው አለ እዚህ የጠፋው ቦታውን ነግሮ ይሄን ያክል ሽልማት ሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉ መርሐባ አላቸው ትንሽ ቆዩና ደግሞ ተመለሱ ምን መለሳችሁ ሲላቸው አይ ስንቅ ልንይዝ ነው የምንገባው ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉት አላህ ቴምር እኮ አለኝ አለ አላህ ሸጠላቸው አሉት አትርፎ ከዚህ መሃል ንጉሱ ይሰማል ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው የማ ያስጠይቃል አምጡታለ ከየት መጣህ አለው አንተ እኔ ከሻም ምን ልታረግ መጣህ ሲለው ቴምር ልሸጥ አይ ማስጠይቃል ቴምር አገር ቴምር ልሸጥ እንዴት አለው ሲለው እኔ ከጓደኞቼ ጋር ያለው ከስር ያላቀም እኔ በሐያት ያለው እኔ ንግድ ገብቼ አትርፌ እንጂ ከስር ያላቀም እንዴት አለው ጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምናለን አሉኝ እንዴት ከስራ አታቀም ሲለው አሁን አመጣው ያው ሰሉ አለ ነብይ ያው ደርሱ እዚህ ጋር ነው ከስር የማላቀው አለው እኔ የቲም ሆኜ ያደኩት አለው እናቴ ትልቅ ነበረች እድሜዋ ሲያገባት አባቴ አኺር ዑምራ ታመመች አለ እናቴ سخدمات كما موتها بفيت دعاء رجعتشلني أنا صلي على النبي أيدنا الدعاء الله هنديك فتو رزقهم يمنهم أدرجة ينقص لجم الله يداره الجه أفرون دي بتنسى ورك أرجل لها لتشينين علنا عندي أفرون سيان